በዚህ ቪዲዮ ላይ የምንነጋገረው ስለ አምፊፕሮቲክ ስፒሺስ እና ስለ አውቶ አዮናይዜሽን ሐሳቦች ይሆናል። ከዚህ በፊት በነበረው ቶፒክ ላይ እንደተነጋገርነው ብሮንስትድ እና ሎሪ አሲድ እና ቤዝን ዲፋይን ሲያደርጉ አሲድ ማለት ፕሮቶን ዶነር ነው፣ ቤዝ ደግሞ ፕሮቶን አክሰፕተር ነው ብለው ነበር። በዚህኛው ቪዲዮ ላይ የምንጨምራቸው ሶስተኞቹ ስፒሺሶች ደግሞ አምፊፕሮቲክ ስፒሺስ እንላቸዋለን። እነዚህ ፕሮቶን ዶነርም ናቸው፣ ፕሮቶን አክሰፕተርም ናቸው። እንደ አሲድም አክት ያደርጋሉ፣ እንደ ቤዝም አክት ያደርጋሉ። ይሄ ምን ማለት እንደሆነ በምሳሌ ልንገራችሁ። ሃይድሮክሎሪክ አሲድ እና ውሃ ሪያክት ሲያደርጉ ሃይድሮኒየም እና ክሎራይድ አዮን ይሰጡናል። በዚህ ሪያክሽን ላይ ሃይድሮክሎሪክ አሲድ ለውሃው ፕሮቶን ዶኔት ያደርጋል። ይህ ማለት ሃይድሮክሎሪክ አሲድ ፕሮቶን ዶኔት እያደረገ ስለሆነ አሲድ ነው ማለት ነው። በአንጻሩ ውሃ ፕሮቶን እየተቀበለ ስለሆነ ቤዝ ነው ማለት ነው። በሌላ ሪያክሽን ላይ ደግሞ አሞኒያ እና ውሃ ሪያክት ሲያደርጉ አሞኒየም አዮን እና ሃይድሮክሳይድ አዮን ይፈጠራሉ። በዚህኛው ሪያክሽን ላይ ውሃ ለአሞኒያ ሃይድሮጅን ዶኔት ያደርጋል። ይሄ ማለት ውሃ ዶኔት እያደረገ ስለሆነ በዚህ ሪያክሽን ላይ አሲድ ይሆናል። አሞኒያ ደግሞ እየተቀበለ ስለሆነ ቤዝ ይሆናል ማለት ነው። አሁን እዚህ ጋር ልብ ልትሉ እንደምትችሉት በመጀመሪያው ሪያክሽን ላይ ውሃ አክት እያደረገ የነበረው እንደ ቤዝ ነው። በአንጻሩ ሁለተኛው ሪያክሽን ላይ ውሃ አክት እያደረገ ያለው እንደ አሲድ ነው። ይሄ ማለት ውሃ በተለያዩ ሪያክሽኖች ላይ አንዳንዴ እንደ ቤዝ፣ አንዳንዴ እንደ አሲድ አክት ያደርጋል ማለት ነው። ስለዚህ ውሃ አምፊፕሮቲክ ስፒሺስ ነው ማለት ነው። አሁንም በሌላ ምሳሌ ሃይድሮክሎሪክ አሲድ እና ሃይድሮጅን ሰልፌት ሪያክት ሲያደርጉ ሰልፈሪክ አሲድ እና ክሎራይድ አዮን ይሰጡናል። በዚህ ሪያክሽን ላይ በግልጽ መመልከት እንደምንችለው ሃይድሮክሎሪክ አሲድ ለሃይድሮጅን ሰልፌት ፕሮቶን ዶኔት አድርጓል፣ ወይንም ፖዚቲቭ ሃይድሮጅን አዮን ዶኔት አድርጓል። ይሄ ማለት ሃይድሮክሎሪክ አሲድ ዶኔት ስላደረገ አሲድ ነው። ሃይድሮጅን ሰልፌት ደግሞ አክሰፕት ስላደረገ ስለተቀበለ ቤዝ ነው ማለት ነው። በሌላ ሪያክሽን ላይ ደግሞ ሃይድሮጅን ሰልፌት እና ሃይድሮክሳይድ አዮን ሪያክት ቢያደርጉ ሰልፌት አዮንና ውሃ ይሰጡናል። በዚህ ሪያክሽን ላይ በግልጽ መመልከት እንደምንችለው ሃይድሮጅን ሰልፌት ለሃይድሮክሳይድ አዮን ፕሮቶን ወይንም ፖዚቲቭ ሃይድሮጅን አዮን ዶኔት አድርጓል። ይሄ ማለት ሃይድሮጅን ሰልፌት ፕሮቶን ዶኔት ስላደረገ አሲድ ነው ማለት ነው። ሃይድሮክሳይድ አዮን ግን ፕሮቶን አክሰፕት ስላደረገ ቤዝ ነው ማለት ነው። በእነዚህ ሁለት ሪያክሽኖች ላይ ስትመለከቱት ሃይድሮጅን ሰልፌት በመጀመሪያው ሪያክሽን ላይ ቤዝ ነበረ፣ በሁለተኛው ሪያክሽን ላይ አሲድ ሆኗል። ይሄ ማለት ሃይድሮጅን ሰልፌት እንደ አሲድም እንደ ቤዝም በተለያዩ ሪያክሽኖች ላይ አክት ስለሚያደርግ ሃይድሮጅን ሰልፌት አምፊፕሮቲክ ስፒሺስ ነው ማለት ነው። እስካሁን ካነሳናቸው ሐሳቦች የምንረዳው አምፊፕሮቲክ ስፒሺስ የምንላቸው ፕሮቶን ዶነርም አክሰፕተርም መሆን የሚችሉ እንደ አሲድም እንደ ቤዝም አክት የሚያደርጉ ስፒሺሶችን ነው ማለት ነው። ይሄ ግልጽ ከሆነ እስቲ አሁን አውቶ አዮናይዜሽን ስለምንለው ሐሳብ እንነጋገር። አውቶ አዮናይዜሽንን ሰልፍ አዮናይዜሽን እያልን ልንጠራው እንችላለን። አውቶ አዮናይዜሽን ወይንም ሰልፍ አዮናይዜሽን ማለት በሁለት ኒውትራል በሆኑ ተመሳሳይ ሞለኪውሎች መካከል ሪያክሽን ተፈጥሮ አናይንና ካታይኖች ፎርም የሚደረጉበት ፕሮሰስ ነው። ይሄ ምን ማለት እንደሆነ ልንገራችሁ። ለምሳሌ አሞኒያና አሞኒያ ሪያክት ቢያደርጉ ሁለቱም ተመሳሳይ ሞለኪውሎች ናቸው፣ ልዩነት የላቸውም፣ ተመሳሳይ ነገሮች ናቸው። ሪያክት ቢያደርጉ አንደኛው አሞኒያ ለአንደኛው አሞኒያ ሃይድሮጅን አዮን ወይንም ፕሮቶን ዶኔት ያደርግለታል። ይሄ ማለት አንደኛው አሞኒያ እንደ አሲድ አክት ያደርጋል፣ አንደኛው አሞኒያ ደግሞ እንደ ቤዝ አክት ያደርጋል ማለት ነው። ሁለቱም ተመሳሳይ ናቸው፣ ነገር ግን እርስ በርሳቸው ሪያክት ሲያደርጉ አንዱ እንደ አሲድ አክት ያደርጋል፣ አንዱ ደግሞ እንደ ቤዝ አክት ያደርጋል። ስለዚህ ሁለቱ ሪያክት ሲያደርጉ ፖዚቲቭሊ ቻርጅድ ወደሆነ አሞኒየም አዮን እና ኔጌቲቭሊ ቻርጅድ ወደሆነ አማይድ አዮን ይለወጣሉ። ይሄ ማለት NH4 ፕላስ ወይንም አሞኒየም አዮን አናይን ነው፣ ፖዚቲቭሊ ቻርጅድ ነው። NH2 ማይነስ አማይድ አዮን ደግሞ ኔጌቲቭሊ ቻርጅድ ነው፣ ካታይን ነው። ስለዚህ በዚህ ሪያክሽን ላይ የተፈጠረው ነገር ሁለት ተመሳሳይ የሆኑ ኒውትራል ሞለኪውሎች ሪያክት አደረጉ። አንደኛው ለአንደኛው ፕሮቶን ዶኔት አደረገ። ይሄ ማለት አንዱ እንደ አሲድ አክት አደረገ፣ አንደኛው ደግሞ እንደ ቤዝ አክት አደረገ። ሁለቱ ሪያክት አድርገው አናይንና ካታይን ፕሮዳክቶች ሰጡን። ይህንን አጠቃላይ ፕሮሰስ አውቶ አዮናይዜሽን ወይንም ሰልፍ አዮናይዜሽን እንለዋለን። ስለዚህ በዚህ ሪያክሽን ላይ አሞኒያ በተመሳሳይ ሪያክሽን ላይ እንደ አሲድም እንደ ቤዝም አክት እያደረገ ስለሆነ አሞኒያ አምፊፕሮቲክ ስፒሺስ ነው ልንለው እንችላለን ማለት ነው።
ሐሳቡን በደንብ እንድንረዳው አሁንም ሌላ ኤግዛምፕል ልስጣችሁ። ለምሳሌ ሃይድሮፍሎሪክ አሲድ እና ሃይድሮፍሎሪክ አሲድ ሪያክት ቢያደርጉ ሁለቱም ተመሳሳይ የሆኑ ሞለኪውሎች ናቸው። ሪያክት ሲያደርጉ አንደኛው ሃይድሮፍሎሪክ አሲድ ለአንደኛው ሃይድሮፍሎሪክ አሲድ ፕሮቶን ዶኔት ያደርጋል። ይሄ ማለት አንደኛው እንደ አሲድ አክት ያደርጋል፣ አንደኛው ደግሞ እንደ ቤዝ አክት ያደርጋል ማለት ነው። ስለዚህ ሁለቱ ሪያክት ሲያደርጉ ዳይ ሃይድሮጅን ፍሎራይድ እና ፍሎራይድ አዮን ይሰጡናል። በዚህ ሪያክሽን ላይ በግልጽ የምንረዳው ዳይ ሃይድሮጅን ፍሎራይዱ አናይን ነው፣ ፖዚቲቭሊ ቻርጅድ ነው። በአንጻሩ ፍሎራይድ አዮኑ ደግሞ ካታይን ነው፣ ኔጌቲቭሊ ቻርጅድ ነው። ስለዚህ በዚህ ሪያክሽን ላይ ሁለት ተመሳሳይ የሆኑ ኒውትራል ሞለኪውሎች ሪያክት አደረጉ። አንደኛው እንደ አሲድ አክት አደረገ፣ አንደኛው እንደ ቤዝ አክት አደረገ። ከዛ አናይን እና ካታይን እንደ ፕሮዳክት ሰጡን ማለት ነው። ስለዚህ ይህ ፕሮሰስ አውቶ አዮናይዜሽን ወይንም ሰልፍ አዮናይዜሽን እንለዋለን። ሃይድሮፍሎሪክ አሲድ በዚህ ሪያክሽን ላይ እንደ አሲድም እንደ ቤዝም አክት ስላደረገ አምፊፕሮቲክ ስፒሺስ ነው ብለን እንጠራዋለን። አሁንም በሌላ ምሳሌ አሴቲክ አሲድ እና አሴቲክ አሲድ ሪያክት ቢያደርጉ አንደኛው አሴቲክ አሲድ ለአንደኛው አሴቲክ አሲድ ፕሮቶን ዶኔት ያደርጋል። ይሄ ማለት አንደኛው አሴቲክ አሲድ እንደ አሲድ አክት ያደርጋል፣ አንደኛው አሴቲክ አሲድ ደግሞ እንደ ቤዝ አክት ያደርጋል ማለት ነው። ሁለቱ አንድ ላይ ሪያክት ሲያደርጉ ፕሮቶኔትድ አሴቲክ አሲድ እና አሲቴት አዮን ይሰጡናል። ፕሮቶኔትድ አሴቲክ አሲድ ፖዚቲቭሊ ቻርጅድ ነው፣ አናይን ነው። አሲቴት አዮን ኔጌቲቭሊ ቻርጅድ ነው፣ ካታይን ነው። ስለዚህ በዚህ ሪያክሽን ላይ አሁንም አሴቲክ አሲድ እንደ አሲድም እንደ ቤዝም አክት አድርጓል። ሁለቱ ደግሞ ሪያክት አድርገው አናይን እና ካታይን ሰጥተውናል። ስለዚህ ይሄ ፕሮሰስ አውቶ አዮናይዜሽን ወይንም ሰልፍ አዮናይዜሽን ልንለው እንችላለን። በዚህ ኬዝ ላይ አሴቲክ አሲድ እንደ አምፊፕሮቲክ ስፒሺስ አክት እያደረገ ነው ማለት ነው። ምክንያቱም እንደ አሲድም እንደ ቤዝም አክት እያደረገ ስለሆነ። አሁንም በሌላ ምሳሌ ውሃና ውሃ ኤችቶ እና ኤችቶ ሪያክት ሲያደርጉ አንደኛው የውሃ ሞለኪውል ለአንደኛው የውሃ ሞለኪውል ፕሮቶን ዶኔት ያደርጋል። ይሄ ማለት አንደኛው የውሃ ሞለኪውል እንደ አሲድ አክት እያደረገ ነው፣ አንደኛው የውሃ ሞለኪውል ደግሞ እንደ ቤዝ አክት እያደረገ ነው ማለት ነው። ሁለቱ አንድ ላይ ሪያክት ሲያደርጉ ሃይድሮኒየም አዮን እና ሃይድሮክሳይድ አዮን ይሰጡናል። ሃይድሮኒየም አዮን ፖዚቲቭ ነው፣ ይሄ ማለት አናይን ነው። ሃይድሮክሳይድ አዮን ኔጌቲቭ ነው፣ ይሄ ማለት ካታይን ነው። ስለዚህ በዚህ ሪያክሽንም ላይ ውሃ እንደ አሲድም እንደ ቤዝም አክት አድርጓል። ተመሳሳይ የሆኑ ኒውትራል ሞለኪውሎች ሪያክት አድርገዋል። አናይን እና ካታይን ፕሮዳክቶችን ሰጥተውናል። ስለዚህ ይህ ፕሮሰስ አውቶ አዮናይዜሽን ወይንም ሰልፍ አዮናይዜሽን እንለዋለን። በዚህ ኬዝ ላይ ውሃ እንደ አምፊፕሮቲክ ስፒሺስ አክት እያደረገ ነው ማለት ነው። ስለዚህ እስካሁን ባየናቸው ምሳሌዎች ላይ አሞኒያ፣ ሃይድሮፍሎሪክ አሲድ፣ ውሃ፣ አሴቲክ አሲድ እና የመሳሰሉት አውቶ አዮናይዜሽን ወይንም ሰልፍ አዮናይዜሽን ማካሄድ የሚችሉ ሲሆን ያንን ሪያክሽን በሚያካሄዱበት ጊዜ አምፊፕሮቲክ ቢሄቪየር ያሳያሉ ማለት ነው። ለማንኛውም የአምፊፕሮቲክ ስፒሺሶችና የአውቶ አዮናይዜሽን ዋና ሐሳብ ይህንን ይመስላል። ሁሉንም የኬጂኤን ኤዱኬሽን ሌክቸር ቪዲዮዎች በሞባይል አፕሊኬሽናችን ላይ ማግኘት የምትችሉ ሲሆን አፕሊኬሽኑን ለማግኘት የጉግል ፕሌይ ስቶርን መጠቀም ትችላላችሁ። ተጨማሪ ትምህርታዊ ሪሶርሶች በቴሌግራም ቻናላችን ላይ ይገኛሉ።